ነው። ጋብቻ ከዝሙት ጠንቅ ለመዳን ነው። ዝሙት ፈተና ነው፣ ከእግዚአብሔር ጸጋ የሚያርቅ ነው፣ በራስ ሥጋ ላይ ኃጢአትን መግዛት ነው። ግልጽ ነው። ስለዚህም እያንዳንዱ አንዲት ሚስት አንድ ባል ይኖራት የዝሙትን ጠንቅ ሊያስወግዱበት ዘንድ ታግሰው ታቅበው ይኖራሉ። በመታቀብ እግዚአብሔር ያስችላል። በዚያ ሕይወት ውስጥ ታግሰው ራሳቸውን ጠብቀው ይኖሩና በጋብቻ ሩካቤ ስርዓተ ሩካቤን ጠብቀው ደስታቸውን እየገለጡ ከዝሙት ጠንቅ ድነው ይኖራሉ። በትዳር ውስጥ ያላችሁ ከዝሙት ጠንቅ ለመቆጠብ ጋብቻችሁ ምክንያት ሆኗል? አልሆነም? እንጃ። አንዳንዶቹ በጣም መንፈሳዊነት ገብቶናል ጠልቀናል ሲሉ ከባሎቻቸው ጋር 2 ወር 6 ወር አንዳንዴም ዓመት በኝታ ለይተው የሚኖሩ አሉ። ይሄ ለልጆች አይወራም። ጆሮአችሁን ያዙ እንበል። መንፈሳዊ ጋብቻ መስርተዋል፣ ግን መኝታ ከለዩ 6 ወር ወሬ 7 ወር ወሬ ይሏል። ሚስት እያለችው በዝሙት የሚቃጠል ባል አለ። ባል እያላት ደክሞኛል ሊሆን ምንኛ ነው ጻድቃኔ 3 ወር ከርሜ መጣውን አይታወቅም፣ ብቻ ባል እያላት ፍቃደ ሥጋ የሚፈትናት ሚስት አለች። የተጋባችሁ አስቡበት። ስርዓተ ሩካቤ ትምህርት አለው። ለጾም ጊዜ ፈቃዳችሁን፣ ለአጽዋማት ጊዜ ፈቃዳችሁን ተቆጠቡ፣ ከዚያ ውጭ ግን አትከላከሉ። አንደኛ ቆሮንቶስ ምዕራፍ 7 በበዓል ዕለት በሰንበት ወይም በተቀደሱ ቀኖቼ ፈቃድን አትፈጽም ይላል። ከዛ በኋላ ግን ፈጽም ነው። ይሄ ራሱ ሌላ ርዕስ ነው። ለልጆቹ ሳይሆን ለበትዳር ሌላላችሁ። ስርዓተ ሩካቤ ሕግ አለው፣ ስርዓት አለው። ዓላማውም ከዝሙት ጠንቅ ለመዳን ነው። ታዲያ ጋብቻ ላይ ሆነው ግን በዝሙት ይፈተኑ ለምን ሆነባቸው? የሁለቱ መገነዛዘብ ችግር አለ ማለት ነው። አላስተማርንም ማለት ነው። አልመከርንም ማለት ነው። ሄድኩኝ እኮ እንዲያረኩኝ እኮ እንደ ጀብዱ ያወራል። ለምን እምቢ አለችኝ እሷ? ለምን አንዴ ጻድቃኔ አንዴ አርሴማ ትሄዳለች፣ እኔ ምን ልሁን? እኔ ጠጀን እጠጣለሁ፣ አረቄን እጠጣለሁ፣ እንዴት ልቆጣጠር ይላል። አቤት ጉድ! ድራማ እኮ ነው። እዩት። ስህተት ነው፣ ዝሙት ነው። ግን እሷ ምን ነው ምክንያት ሆነችው? ለምን ባሏ እያለ ባታዊ ገሌ ነግሯት ጻድቃን የሚሄድ ምን ማለት ነው? ከባታዊ ገሌ በላይ እኮ ባሏ ይበልጣል። ሌላ አጀንዳ አልፈጠርኩም። መጀመሪያ ለባልሽ፣ መጀመሪያ ለሚስትህ። ከዛ ካህን አለ፣ ንስሐ አባት አለ፣ ሕጋዊ የሆነ መዋቅር ውስጥ ያለ ካህን አለ። ካህንም ቢሆን አለቃ አለን። እኛም የማይሆን ምክር ከመከረ አባቶች ይገስጡናል። ሚስትህን አክብር፣ ባልሽን አክብሪ ነው መልእክቱ። ተዋደዱ፣ ተፋቀሩ፣ ስርዓተ ሩካቤ ጠብቃችሁ ኑሩ ነው መልእክቱ እንጂ ብድግ ብሎ ባል ሳያቅ ጻድቃን የከርመሽ ነው እንዲህ ያለ ቀን ሆናለን እንዴ? ባልሽን አስፈቅደሽ ነው። ያለበለዚያ ደግሞ አብራችሁ አንድ ቀን ጽጌ እንኳን ለማዳር አስፈቅዳችሁ ነው። ፈራችሁ እንዲህ ያላገባችሁ። እስቲ አገልግሎት እያለው 1 ወር ሙሉ መክረም የለም። ሚስት ስትፈቅድልህ ነው። መጀመሪያ ሚስትን አገልግል ስትፈቅድልህ ነው። አማክረ ነው፣ ተወያይተ ነው፣ አንድ ላይ ነው፣ በጋራ ውሳኔ ነው። የተግባባን ነው። ግን አይ ከአገልግሎቴማ የራሷ ጉዳይ ትልና 1 ወር ሙሉ እንደዛ ብሎ ነገር የለም። አንቺ ራሱ የራሲ ጉዳይ ነው የሚልሽ። በሰንበት ትምህርት ቤት እንዳይመጣብኝ ትላለች። አረ እንደሱ አይደለም ልጆቻችን። ሰንበት ትምህርት ቤት ነው እንደዚህ አጋር አታርጉብን። በአገልግሎቴ በማህበረ ቅዱሳን እንዳይመጣብኝ፣ በእንዲህ ነገር እንዳትመጣብኝ ይለና እሷን ጥሎልም እንዴ ለምን አገባ ታዲያ? የሁሉ ያለመመካከር ጉዳይ ነው። ያ ሁሉ አገልግሎት በስምምነት በፈቃድ በመወያየት በጋራ በልክ ለትዳር ጊዜ በመስጠት የሚደረግ እንጂ እንደ በግብታዊነት በዚያ ትምጭብኝ አይባልም። እንደዚህ የምትል ከሆነ አታግባ። ካሁኑ ወቁት። መጀመሪያ ገብቶ ነው። ለዚህ እኮ ነው። እናም ማጠቃለያ ሀሳባችን ሌላው ለደስታ ነው። እችን ነገር ጠቆም ያበቃል። የጋብቻ ዓላማ ብዙ ጊዜ ማይጠቀሳል። ጋብቻ የደስታ ምንጭ ነው። ብዙዎቹ አሁን ለይበልጥ ያላገባችሁ ጋብቻችሁ የበለጠ የደስታ ምንጭ፣ ልጅ መውለድ የበለጠ የደስታ ምንጭ እንዲሆን አድርጋችሁ ራሳችሁን አዘጋጁ። አንዳንዴ የተተራመሰብንን ምክንያት ምሳሌ አታርጉ። አንዳንድ ትዳርን ስትሰሙ እኔ እኮ ለልጄ ብዬ ነው የምኖረው ይላል ምትላለች። ጋብቻ ለደስታ ሆኖ ሳለ በጋብቻቸው ደስታ ያጡ አቤት ብዛታቸው። ካገባው ጀምሮ ነው እንደዚህ ሆንኩት ምትላለች ሚላለ። ለምን ሆነብን? ራሳችሁን ጠይቁ። ምን ሆኜ ነው? ሌላ ኮሚቴና ሌላ ቦርድ አይሰበሰብ ለእናንተ። ራስን መርምር፣ ራስን መርምሪ። ምን ሆኜ ነው? ለምንድን ነው እንዴ ለሌላ መትረፍ ሲገባን ለሚስቴና ለትዳሬ ደስታ ምንጭ አልሆንኩት? ለምንድን? ሁላችሁም በየራሳችሁ አስቡት። ትዳር ላይ ላላችሁ ቅድመ ጋብቻም ያላችሁ ጋብቻው የደስታ ምንጭ ነው። በዚህ ምድር ላይ እግዚአብሔርን አመስግነው ዘምረው አስቀድሰው ስጋው ደግሞ ተቀብለው አመስግነው የክብሩ የስሙ ቀዳሽ የክብሩ ወራሽ የሆኑ ዘንድ ነው። ምሳሌ ምዕራፍ 5 ላይ ጠቢቡ ሰሎሞን ምን ይላል? ከሚስት ጋር ደስ ይበል ይላል። መክብብ ምዕራፍ 9 ቁጥር 9 አሁንም ሰሎሞን ነው። መክብብ ምዕራፍ 9 ቁጥር 9 ከልጅነት ሚስት ጋር ወይም ከሚስት ጋር ደስ ይበል ይላል። በተቃራኒው ከባልሽ ጋር
ትዳር የደስታ ምንጭ ነው። ቆሎ እየቆረጠሙም ውሃ እየጠጡም ትዳር ውስጥ ፍቅር ካለ ደስታ አለ። ኑሮ ካሉት ምን ይሞቃል እንል የለ? አዎ። አሁን ግን ቪላ ቤት አለ፣ የተመቻቸ ደሞዝ አለ፣ ደስታ ግን የለም፣ ፍቅር ግን የለም። ለምን ሆነ? ራሳችሁን መርምሩት። መማር መመካከል የሚጠቅመው ለዚህ ነው። ትዳር ላይ ደስታ ከሌለ ደግሞ ውጭ ላይ ደስታ የለም፣ ስራ ቦታ ደስታ የለም። አንዳንዱ በአየሩ ይበሳጫል፣ ፀሐይ ሆነ ይናደዳል፣ ዝናብ ሆነ ይናደዳል፣ ከታክሲ ረዳት ጋር ይበሳጫል፣ ለምን ዘነበ ብሎ ይነጫነጫል። ይሄ ሁሉም ያነጫነጨው ግን ከሚስቱ ጋር ደስተኛ አይደለም። ይሄ ሁሉ ቀጠለ የምትይው ጓዳሽ ችግር አለ ማለት ነው። ቤቱ ላይ የተዛነፈበት ሰው ሌላ ቦታ ሁሉ ደስታ ያገኛለሁ። አንዳንዴ በጊዜያዊ ደስታ ያገኛለሁ ብሎ ደግሞ ሱሰኛው ነው በአልኮሉ በምኑ ተጠምዶ ቁጭ ይላል። ወይ እሷ ሌላ ግሩፕ ትፈጥራለች። እንደዚህ ይሆናል። እግዚአብሔር ከእንዲህ ያለው ይጠብቃችሁ። ትዳር የደስታ ምንጭ ነው። በትዳሩ ደስተኛ የሆነ ግን ስኬታማ ነው፣ ውጤታማ ነው፣ በአገልግሎቱ በየትኛውም ኑሮ። እናም ይህም ደግሞ ፍልስፍና አይደለም። ከሚስት ጋር ደስ ይበላል። እንዲሁም ብዙ ሐዘንን ብዙ ችግር የምትረሱበት ሊሆን ይገባል ትዳር። አንድ ላስታውሳችሁ፣ ዘፍጥረት 24 ቁጥር 37 ዘፍጥረት 24 ቁጥር 67 ይስሐቅ የእናቱ ሞት ጎድቶት ነበር። አስታወሳችሁ? በኋላ ይስሐቅ ማንን ያገባው? ርብቃን አገባ። ለሽምግልና ለፈቃድ እግዚአብሔርም ሁሉም ይጠቀስ ነው ዘፍጥረት 24 ላይ። አሁን አንድ ነገር ልላችሁ ነው። ይስሐቅ ርብቃን ሲያገባ ከእናቱ ሞት ተጽናና ይላል። ስለዚህ ሐዘኑን ረስቶ በምኑ ደስተኛ ሆነ? በትዳሩ። አሁን በተቃራኒ ግን አግብቶ የሞተች እናቱን አያቱን ሁሉም ያስታውሳል። ጭራሹን በትዳሩ የዱሮ ቅድመ አያቴ እንዲነበሩ ጓደኞቼን ለየሽኝ ብሎ ብሶት ያወራል። ትዳር ግን እንዲሁም የሐዘን መጽናኛ ነው። ትዳር ስራ፣ ኑሮ፣ ውጣ ውረድ ያስከፋው ያስጨነቀው አይምሮ ከትዳር አጋሩ ጋር እግዚአብሔርን እያመሰገነ ቆሎም ቆረጠመ ጮማም ቆረጠ፣ አጋርነታቸው ብቻ ደስታ እየፈጠረላቸው፣ ልጅ ሲመጣ ደግሞ ሌላ የደስታ ምንጭ። ይሄ ነው ቀጥተኛው እግዚአብሔር የሰጠን መንገድ። ለምን ደስታ አጣው? ራሳችን